የ2018 በጀት ጣሪያ 350 ቢሊዮን እንዲሆን ወደ ምክር ቤት ይተላለፍ ብለን ወሰነናል። ይሄንን ስንወስን 71 እጁን አሁንም ለዘላቂ ልማት ለደህንነት ቅነሳ ሰሞኑን ህዝቡን ስናወያይም ከዛ በፊትም በተለያየ መንገድ ህዝብ ሲያነሳው ለነበረው ጥያቄ ምላሽ ሊሰጡ የሚችሉ አገልግሎቶችና አቅርቦቶችን መጨመር ላይ ትኩረት አድርገን የምንሰራበት ነው ያደረግነው። 71 እጁን የኛ አስተዳደራዊ ስራ አጠቃላይ ለሰራተኞቻችን ደሞዝም ከፍለን ወደ 29 እጅ ነው ከዚህ ውስጥ የሚውለው። ይሄንን ለማድረግ የወሰነ አመራር ትልቅ ብሬክ ስሩ ነው። ራሳችንም ላይ ነው የወሰነው። በከፍተኛ ቁጠባ ስራችንን እንሰራለን። ዘላቂ ልማት እንዲሳካ ደግሞ የምንችለውን ሁሉ ጥረት አድርገን እናሳካለን ብለን የወሰነው ውሳኔ ነው። ይሄንን ውሳኔ ተግባር ላይ ልናውል የምንችለው አንደኛ ሁላችንም ተግባብተንበት ስንተገብር ነው። ለዛም ተገዢ ስንሆን ነው። ጊዜያችንን በሚገባ ተጠቅመን ኢነርጂያችንን ጨመር አድርገን የሆነ ነገር ሰርተን የምንረካበት ሳይሆን የበለጠ ለመስራት እየተነቃቃን እየተነሳሳን እየተጋገዝን እየተናበብን እየተቀናጀን አግሬሲቭሊ የምንሰራው ስራ ነው ማለት ነው።